በዓለም ላይ በኢራንና በእስራኤል መካከል ያለውን ጠላትነት ያህል የመረረና የከረረ ግንኙነት ያላቸው ሀገራት የሉም ቢባል ማጋነን አይሆንም። በዚህም የተነሳ ሁለቱ ሀገራት በቀጥታና በእጅ አዙር አንዳቸው ሌላኛውን ለመጉዳት ሲጥሩ ቆይተዋል። የኢራን መሪዎች ጠላት የሚሏት እስራኤል ከምድረ ገጽ እንድትጠፋ እንደሚሹ በይፋ ከመናገር አልፈው በቅርበት ሰላም የሚነሷትን ቡድኖች ሲደግፉ ቆይተዋል። የእስራኤል ፖለቲከኞቹም እንደ ዋነኛ ስጋት የሚመለከቷት ኢራን ሳትቀድማቸው ለመቅደም በሚል ባገኙት አጋጣሚ ሁሉ ጥቃት ይፈጽሙባታል። እስራኤል ቁልፍ የምትላቸውን የኢራን ወታደራዊ ኢላማዎችን፣ ባለስልጣናትና ሳይንቲስቶችን አድብታ ስታጠቃ፣ ኢራን ደግሞ በእስራኤል ዙሪያ በሚገኙ ሀገራት ውስጥ ያሉ የታጠቁ ቡድኖችን በመደገፍ ሰላም ስትነሳት ቆይታለች። ከእነዚህ መካከል የፍልስጤሙ ሐማስ፣ የሊባኖሱ ሂዝቡላ፣ የየመን ሁቲ ቡድኖች በኢራን እየተደገፉ ጥቃቶችን በእስራኤል ላይ የሚፈጽሙ ናቸው። በተለያዩ ሀገራት ውስጥ የሚገኙ ታጣቂ ቡድኖች የገንዘብ የስልጠናና የትጥቅ ድጋፎችን ከኢራን እንደሚያገኙ ይነገራል። ቡድኖቹ ባሉባቸው ሀገራት ውስጥ ካላቸው የፖለቲካና ወታደራዊ ተሳትፎ ባለፈም ዋነኛ ኢላማቸው እስራኤል መሆኗን በሚፈጽሟቸው ጥቃቶች ያመለክታሉ። ከአንድ ዓመት በፊት ሐማስ በእስራኤል ላይ የፈጸመው ድንገተኛና ከባድ ጥቃት የእስራኤልን እስካሁን ያልተቋረጠ መጠነ ሰፊ ያጸፋ ጥቃትን አስከትሏል። ከወራት በፊት ደግሞ የሊባኖሱ ሂዝቡላ ከድንበር ባሻገር የሚፈጽማቸውን ጥቃቶች ተከትሎ ከእስራኤል ጋር ጦርነት ውስጥ ከገባ በኋላ መሪውን ጨምሮ በርካታ አባሎቹ ተገድለውበት ከባድ ጉዳት ደርሶበታል። የየመን ሁቲዎች ደግሞ እስራኤል በጋዛ ላይ የምታካሄደውን ጥቃት በመቃወም በእስራኤል ላይ የሚሳይልና የድሮን ጥቃቶችን ሲፈጽም በአጸፋው እስራኤል የቡድን ይዞታዎችን በአውሮፕላኖች ስታጠቃ ቆይታለችም። ከእነዚህ ኃይሎች ጀርባ ኢራን እንዳለች የምትከሰው እስራኤል በተለይ ካለፈው ዓመት ወዲህ ተደጋጋሚ ጥቃቶችን በኢራንና ከኢራን ውጭ በሀገሪቱ ባለስልጣናት፣ ወታደራዊ ተቋማት ላይ ፈጽማለችም። ኢራን በበኩሏ በእስራኤል ላይ መጠኑ ሰፊ የሚሳይልና የድሮን ጥቃቶችን በመፈጸም ምላሽ ሰጥታለችም። ይህም በመካከለኛው ምስራቅ ውስጥ ከባድ ጦርነት ሊከሰት ይችላል የሚል ስጋት አስከትሎ ቆይቷል። ሐማስ በእስራኤል ላይ ጥቃት እስከፈጸመበት ጊዜ ድረስ ኢራን በምትደግፋቸው ቡድኖች እስራኤልን ስታስጠቃ፣ እስራኤል ደግሞ ከኢራን ጋር የሚያገናኙ ኢላማዎችን ስትመታ በቀጥታ ከመጋጨት ተቆጥበው ነበር። ከቅርብ ጊዜ ወዲህ ግን ሁለቱ ሀገራት ለረጅም ጊዜ በእጅ አዙር ሲያደርጉት የነበረው ፍልሚያ ወደ ቀጥተኛ ጥቃት ተሸጋግሯል። ታዲያ ከሁለቱ ማን ወታደራዊ የበላይነት አለው? ቢቢሲ ሁለቱ ሀገራት ያላቸውን ወታደራዊ ብቃት ለማወቅ የተለያዩ ምንጮችን ተጠቅሟል። ነገር ግን አገራቱ ከዚህም በላይ የተደበቀ ወታደራዊ አቅም ሊኖራቸው ይችላል። ዓለም አቀፉ የስትራቴጂክ ጥናት ተቋም IISS እስራኤልና ኢራን ያላቸውን የጦር መሳሪያ አቅም ለመገመት የተለያዩ መንግስታዊ እንዲሁም ማንም ሊያገኛቸው የሚችሉ የመረጃ ምንጮችንና ዜናዎችን ተጠቅሟል። የስቶክሆልም ዓለም አቀፍ ሰላም ተቋምን የመሳሰሉ ድርጅቶችም የሀገራቱን ወታደራዊ አቅም ለማወቅ ጥናቶችን አድርገዋል። ነገር ግን ትክክለኛ ህዝብ በማግኘት በኩል ሀገራት መረጃዎችን ስለማይሰጡ ልዩነቶች ታይተዋል። የኦስሎ የሰላም ጥናት ተቋም PRIO ባልደረባ ኒኮላስ ማርሽ እንደሚሉት ግን የዓለም አቀፉ ስትራቴጂክ ጥናት ተቋም በIISS መረጃ በዓለም ዙሪያ ያሉ ሀገራትን ወታደራዊ ጥንካሬ ለማወቅ እንደ መነሻ ሊወስድ ይችላል። ተቋሙ እንደሚለው እስራኤል ከኢራን በላይ ከፍተኛ ገንዘብ ለመከላከያ ስትመድብ በየትኛውም ግጭት ውስጥ ከፍተኛ ጥንካሬ እንዲኖራት ያስችላታል። በIISS መረጃ መሰረት በአውሮፓውያኑ 2022 እና በ2023 የኢራን የመከላከያ በጀት $7.4 ቢሊዮን አካባቢ የነበረ ሲሆን የእስራኤል ግን ከእጥፍ በላይ $19 ቢሊዮን ነበር። ከምጣኔ ሀብት አንጻርም የእስራኤል አጠቃላይ ሀገራዊ ምርት ከኢራን በእጥፍ የሚበልጥ ነው። የቴክኖሎጂ የበላይነትን ስንመለከት የIISS አሃዞች እንደሚያመለክቱት እስራኤል ለውጊያ ዝግጁ የሆኑ 340 ወታደራዊ አውሮፕላኖች ያሏት ሲሆን ይህም ኢላማ የለዩ ጥቃቶችን የመፈጸም ብቃትን ይሰጣታል። ካሏት የጦር ጀቶች መካከልም ረጅም ርቀት ተጉዘው ጥቃት የሚፈጽሙት F-15 አውሮፕላኖች፣ እጅግ ዘመናዊ የሆኑ F-35 አውሮፕላኖች ደግሞ ከራዳር እይታ ውጭ የሚጓዙ ሲሆኑ ፈጣን አጥቂ ሄሊኮፕተሮችም አሏት። ኢራን ደግሞ 320 የሚደርሱ የውጊያ ብቃት ያላቸው አውሮፕላኖች ባለቤት ናት። ጀቶቿ የ1960ዎቹ ስሪቶችን ጨምሮ F-4፣ F-5 እና F-14 የጦር አውሮፕላኖች እንዳሏት IISS ገልጿል። የኦስሎ የሰላም ጥናት ተቋሙ ኒኮላስ ማርሽ እንደሚሉት ኢራን ካሏት አሮጌ የጦር አውሮፕላኖች መካከል ምን ያህሉ መብረር እንደሚችሉ ማወቅ አስቸጋሪ ነው። ምክንያቱም የአውሮፕላኖቹ መለዋወጫ በአሁኑ ጊዜ ማግኘት በጣም አስቸጋሪ በመሆኑ ነው ይላሉም። የሁለቱ የሚሳኤል ጥቃት መከላከያዎችን ብንመለከት አይረን ዶም እና አሮ የተባሉ የሚሳኤል ጥቃት መከላከያ ስርዓቶች እስራኤል ራሷን ለመጠበቅ የሚያስችሏት የጀርባ አጥንቶቿ ናቸው ሊባሉ ይችላሉ። ኢራን ከእስራኤል ምን ያህል ትርቃለች?
እስራኤል ከኢራን 2100 ኪሎ ሜትር በላይ በሚሆን ርቀት ላይ ነው የምትገኘው። ዲፌንስ አይ የተባለው መጽሔት አርታኢ ቲም ሪፕሌይ ለቢቢሲ ሲናገር ኢራን እስራኤልን ለማጥቃት ዋነኛው መሳሪያዋ ሚሳኤል ነው። ለዚህም ኢራን የምታካሄደው የሚሳኤል ግንባታ ፕሮግራም በመካከለኛው ምስራቅ ውስጥ ካሉት መካከል ትልቁና የተለያየ አቅም ያለው መሆኑ ይነገራል። ከአሜሪካ ማዕከላዊ እዝ ጄኔራል ኬኔት ማኬንዚ በአውሮፓውያኑ 2022 እንደተናገሩት ኢራን ከ3000 በላይ ተወንጫፊ ሚሳኤሎች አሏት። ሲኤስአይኤስ ሚሳኤል ዲፌንስ ፕሮጀክት ባወጣው መረጃ መሰረት ደግሞ እስራኤል ከራሷ አልፋ ለበርካታ ሀገራት ሚሳኤሎችን ሸጣለችም። የኢራን ሚሳኤሎችና ድሮኖች ኢራን ከጎረቤቷ ኢራቅ ጋር ከአውሮፓውያኑ 1980 ጀምሮ ለ8 ዓመታት የቆየ ጦርነት ካደረገችበት ጊዜ አንስቶ መጠነ ሰፊ የሚሳኤልና የድሮን ግንባታ ስፍራዎችን ስታከናውን ቆይታለች። በዚህም ኢራን የአጭርና የረጅም ርቀት ተወንጫፊ ሚሳኤሎችን ለመገንባት ችላለች። አብዛኛዎቹንም በእስራኤል ላይ በቅርቡ በፈጸመችው ጥቃት ወቅት ጥቅም ላይ አውላቸዋለች። የየመን ሁቲዎች በሳውዲ አረቢያ ላይ የተኮሷቸውን ሚሳኤሎች ያጠኑ ተንታኞች በደረሱ ድምዳሜ መሰረት ሚሳኤሎቹ ኢራን ውስጥ የተሰሩ ናቸው ብለዋል። ከርቀት መቅጣት ቲም ሪፕሌይ እስራኤል ከኢራን ጋር በእግረኛ ወታደሮች የሚደረግ ጦርነት ውስጥ የመግባት እድሏ ዝቅተኛ ነው ይላል። እስራኤል ያላት የአየር ኃይልና ውጤታማ ተወንጫፊ የጦር መሳሪያዎቿ የበላይነት ይሰጣታል። ስለዚህም ኢራን ውስጥ የሚገኙ ኢላማዎች ላይ የአየር ጥቃት የመፈጸም ብቃት አቅምን ጨምሮም እስራኤል በምትፈጽማቸው የአየር ጥቃቶች ዋነኛ ኢላማዋ የኢራን ባለስልጣናትን መግደልና የነዳጅ ተቋማትን ማውደም ሊሆን ይችላል ይላል። መቅጣት የሚለው ቃል በእስራኤል ወታደራዊና ፖለቲካዊ መሪዎች መካከል ዘወትር ጥቅም ላይ የሚውል ነው። ይህም የፍልስፍናቸው አካል ሲሆን በዚህም ከባድ ጉዳትን በማድረስ ጠላታቸው እስራኤል ላይ እጁን ከማንሳቱ በፊት 2 ጊዜ እንዲያስብ የማድረግ ዓላማ አለው። ቀደም ሲልም እስራኤል በምትፈጽማቸው የአየር ጥቃቶች ከፍተኛ የኢራን ወታደራዊና ሲቪል ባለስልጣናት ተገድለዋል። በቅርቡም ሶሪያ ውስጥ የሚገኘውን የኢራን ቆንስላ በማጥቃት በርካታ ወታደራዊ መኮንኖችን ገድላለች። ምንም እንኳን እስራኤል ለጥቃቱ ኃላፊነቱን ባትወስድም ኢራን ጥቃት እንድትፈጽም ምክንያት ሆኗል። የባህር ኃይል አይአይኤስኤስ እንደሚለው ዘመናትን ያስቆጠረው የኢራን የባህር ኃይል 220 መርከቦች ሲኖሩት እስራኤል ደግሞ 60 የሚሆኑ መርከቦች አሏት። እስራኤልና ኢራን የሚጋሩት የውሃ አካል ስለሌለ በባህር ኃይሎቻቸው አማካኝነት ግጭት ውስጥ የመግባት እድላቸው ጠባብ ነው። ነገር ግን በኢራን የሚደገፉት የየመን ሁቲ ታጣቂዎች በኤደን ባህረ ሰላጤና በቀይ ባህር በኩል በሚያልፉ የእስራኤልና የምዕራባውያን መርከቦች ላይ ጥቃት እያደረሱ ነው። የበይነ መረብ ጥቃት በበይነ መረብ ሳይበር በኩል ሁለቱ ሀገራት አንዳቸው በአንዳቸው ላይ ጥቃት ቢፈጽሙ ከኢራን ይልቅ እስራኤል ከባድ ጉዳት ይደርስባታል። ኢራን ከእስራኤል ጋር ስትነጻጸር ያላት የመከላከያ ስርዓት ዘመናዊ ቴክኖሎጂን የሚጠቀመው በዝቅተኛ ደረጃ ነው። ስለዚህም በእስራኤል ላይ የሚፈጸም የኤሌክትሮኒክስ ጥቃት ከባድ ጉዳትን ሊያደርስባት ይችላል። የእስራኤል መንግስት ብሔራዊ የሳይበር ክፍል በሀገሪቱ የተለያዩ ዘርፎች ላይ የሚፈጸሙ የበይነ መረብ ጥቃቶች በከፍተኛ ሁኔታ መጨመራቸውን ጠቅሶ በጦርነቱ ወቅት በኢራንና በሊባኖስ ታጣቂ ቡድን ሂዝቡላ መካከል ያለው ትብብር ጨምሯል ብሏል። በሐማስና በእስራኤል መካከል ጦርነት ከተጀመረ አንስቶም በ3 ወራት ጊዜ ውስጥ ብቻ 3380 የበይነ መረብ ጥቃቶች መፈጸማቸውን ዘግቧል። በኢራን በኩል ደግሞ የሀገሪቱ ሲቪል መከላከያ ድርጅት ኃላፊ ብርጋዴር ጄኔራል ጎላም ሬዛ ጃላሊ እንዳሉት በቅርቡ በኢራን ምክር ቤታዊ ምርጫ ከመደረጉ ከአንድ ወር ቀደም ብሎ 200 የሚደርሱ የሳይበር ጥቃቶች ማክሸፋቸውን ገልጸዋል። ባለፉት ታህሳስ በኢራን ላይ በተፈጸመ የበይነ መረብ ጥቃት በመላው ሀገሪቱ በሚገኙ የነዳጅ ማደያዎች ከባድ የአገልግሎት መስተጓጎል ገጥሟቸው እንደነበር የነዳጅ ሚኒስትሩ ጃቫድ ኦውጂ ተናግረዋል። የኒውክለር ስጋት እስራኤል የራሷ የኒውክሌር ጦር መሳሪያዎች እንዳሏት ቢናገርም በመንግስት ደረጃ ግን በይፋ እንዳይገለጽ በማድረግ መሳሪያው እንዳላት በሁሉም ዘንድ ጥርጣሬ እንዲፈጠር ስታደርግ ቆይታለች። ምንም እንኳን ኢራን የኒውክሌር ጦር መሳሪያ አላት ተብላ ብትከሰስም ምንም አይነት ማረጋገጫ እስካሁን የለም። ኢራን የምታካሄደው የኒውክሌር ፕሮግራም ለሰላማዊ አገልግሎት የሚውል ነው ብላ ትከራከራለች። እስራኤልና ምዕራባውያን ግን ይህንን ባለመቀበል አንድ ቀን ኢራን ኒውክሌር የታጠቀች ሀገር ሆና ብቅ ትላለች የሚል ስጋት አላቸው። መልክዓ ምድርና የህዝብ ብዛት ወደ 89 ሚሊዮን የሚጠጋ ህዝብ ያላት ኢራን ከእስራኤል አንጻር ትልቅ ሀገር ናት። 10 ሚሊዮን ህዝብ ያላት እስራኤል 9 ጊዜ ከኢራን የሚያንስ ዜጋ ነው ያላት። በተጨማሪም ኢራን እስራኤል ካሏት የመደበኛ ሰራዊት አባላት 6 እጥፍ የሚበልጡ ወታደሮች አሏት። በዚህም ኢራን 600 ሺህ መደበኛ ወታደሮች ሲኖሯት የእስራኤል ደግሞ 170 ሺህ መሆናቸውን የአይአይኤስኤስ መረጃ ያሳያል። እስራኤል ኢራንን እንዴት ትበቀላታለች? በእስራኤል ጎረቤት ሀገራት ውስጥ የሚገኙት በኢራን የሚደገፉት ታጣቂዎች በእስራኤል ላይ መደበኛ ጥቃቶችን እየሰነዘሩ ሲሆን በምላሹ እነሱን ኢላማ ልታደርጋቸው ትችላለች። የመካከለኛው ምስራቅ የመከላከያ ባለሙያው ጀሬሚ ቢኒ እንደሚያምኑት እስራኤል አጸፋ ለመመለስ ከፈለገች ሊባኖስና ሶሪያ ውስጥ የሚገኙ ቦታዎችን የመሳሰሉ በርካታ አማራጮች አሏት።
ነገር ግን መደበኛ የሆነ ጦርነት በሁለቱ ሀገራት መካከል ይቀሰቀሳል የሚለውን ስጋት ግን ቤኒ ይጠራጠሩታል። ለዚህም ኢራንና እስራኤል የሚጋሩት የየብስ ድንበርም ሆነ ባህር ጠረፍ ስለሌለ ፊት ለፊት የመዋጋት እድል የላቸውም ይላል። ለዚህም ረጅም ርቀት ተወንጫፊ የጦር መሳሪያዎችንና የአየር ጥቃቶችን መጠቀም በሁለቱም በኩል ያሉ ዋነኛው አማራጮች ናቸው። ይህ ደግሞ በሁለቱ ሀገራት መካከል ያሉትን የሶሪያን፣ የዮርዳኖስን ወይም የኢራቅን የአየር ክልል መጣስን ይጠይቃል። በእስራኤል በኩል ከዚህ በፊት እንደምታደርገው ሁሉ ሰላዮቿን በሚስጥር ተልዕኮ አሰማርታ ኢራን ውስጥ ያልተጠበቁ ጥቃቶችን ልትፈጽም የምትችልበት እድልም አለም። የኢራን ካርድ የመካከለኛው ምስራቅ ጉዳዮች ባለሙያ የሆኑት ታሪክ ሱሌማን ለቢቢሲ እንደተናገሩት በሁለቱ ሀገራት መካከል ያለው ግጭት ይባባሳል የሚል እምነት የላቸውም። ነገር ግን በኢራን ላይ የሚደረግ ጦርነትን የሚደግፉ የፓርላማና የካቢኔ አባላት ስላሉ በጠቅላይ ሚኒስትር ቢንያሚን ኔታንያሁ ላይ ጫና ሊያሳድሩ ይችላሉ ይላሉ። እንዲሁም በተለዋዋጩ የእስራኤል ፖለቲካ ውስጥ ኔታንያሁ ፖለቲካዊ መዳከም ባጋጠማቸው ጊዜ የኢራንን ካርድ ሊመዙት ይችላሉ ሲሉም ያስጠነቅቃሉ። የእስራኤሉ ሂብሩ ዩኒቨርሲቲ ባካሄደው የህዝብ አስተያየት መለኪያ 3/4 የሚሆኑ እስራኤላውያን ሀገራቸው በኢራን ላይ የአጸፋ እርምጃ የምትወስድ ከሆነ ወዳጆቿ ጋር ያላትን የደህንነት ስምምነትን ስለሚጎዳው ይቃወሙታል። የእጅ አዙር ጦርነት ምንም እንኳን እስራኤልና ኢራን እስካሁን ድረስ መደበኛ ጦርነት አድርገው ባያውቁም ሁለቱም ሀገራት ይፋ ያልወጣ ግጭት ሲያካሂዱ ቆይተዋል። ለዚህም በሌሎች ሀገራት ውስጥ የሚገደሉ የኢራን ቁልፍ ሰዎች በእስራኤል እንደተገደሉ በተደጋጋሚ ይነገራል። ኢራን ደግሞ በምትደግፋቸው ቡድኖች አማካኝነት እስራኤልን ኢላማ ስታደርግ ቆይታለች። ወታደራዊና ፖለቲካዊ ቡድን ሂዝቡላ ከሊባኖስ ሆኖ በእስራኤል ላይ ትልቁን የኢራን ጦርነት በእጅ አዙር እያካሄደ ነው። ኢራንም ሂዝቡላን እንደምትደግፍ አንድም ጊዜ አስተባብላ አታውቅም። በጋዛ ለሚገኘው ሐማስም የምትሰጠው ድጋፍ ተመሳሳይ ነው። መስከረም 26 ከባድ ጥቃት እስራኤል ላይ ፈጽሞ የለየለት ጦርነት ውስጥ የገባው ሐማስ ለዓመታት ከጋዛ ሰርጥ በእስራኤል ላይ ሮኬቶችን ሲያስወነጭፍ ቆይቷል። እስራኤልና ምዕራባውያን ሀገራትም ለሐማስ ጦር መሳሪያ ተተኳሽና ስልጠና የምትሰጠው ኢራን ናት ብለው ያምናሉ። በየመን የሚገኙት የሁቲ ታጣቂዎች ሌላኛው የኢራንን የእጅ አዙር ጦርነት የሚያካሂዱ ቡድኖች ናቸው። ሳውዲ አረቢያም ከሁቲዎች በኩል የሚተኮሱባት ሚሳይሎች በኢራን የተሰሩ ናቸው ብላለች። በተጨማሪም በኢራን የሚደገፉ ቡድኖች በኢራቅና በሶሪያ ውስጥ ከፍተኛ ስልጣን አላቸው። ኢራን የሶሪያ መንግስትን የምትደግፍ ሲሆን በእስራኤል ላይ ለሚፈጸሙ ጥቃቶች የሶሪያ ግዛት ጥቅም ላይ እንደሚውል ይነገራል።